እስቲ ሶክራቲስ ወይም ሶቅራጠስ ምን አለ መሰላችሁ? የክፉ ነገር የመጥፎ ነገሮች ሁሉ መሰረት ድንቁርና ነው፣ መሀይምነት ነው። የመልካም ነገሮች ደግሞ ዕውቀት ነው። ሰው ያወቀ መጥፎ ነገር ያደርጋል ወይም ክፉ ነገር ያደርጋል ብላችሁ የምታስቡ ከሆነ ዕውቀት አይነትና ደረጃ እንዳለው አልገባችሁም ማለት ነው። ተምሮ ሰው ዶክተር ሊሆን ይችላል፣ ሎየር ሊሆን ይችላል፣ አርክቴክት ሊሆን ይችላል፣ ኢንጂነር ሊሆን ይችላል፣ የተለያዩ ነገሮችን ክሬት የሚያደርግ ኢንቨንት የሚያደርግ ሰው ሊሆን ይችላል። በሞራል ካራክተር ዙሪያው ላይ ግን ካልሰራ መሀይም ሊሆን ይችላል፣ ደንቆሮ ሊሆን ይችላል። ክፉ ነገሮችና መጥፎ ነገሮችን የማድረግ ቻንሱም በዛው ልክ ከፍተኛ ነው። ሶክራቲስ ማን ነው? ለምንድን ነው ይህን ሰው መስማት ያለብን? 2500 ዓመት በፊት የነበረ የግሪክ ፈላስፋ ነው። the founding father of your western philosophy የሚባል ነው። የምዕራቡን ፍልስፍና ፋውንድ ካደረጉት የመጀመሪያዎቹ ሰው ነው። ይሄ ማለት በስሩ እንደ ዛይነፋንና እንደነ ፕሌቶን ያስተማረ ዳይሬክትሊ ያስተማረ ፕሌቶ ደግሞ ኤርስቶትል የሚባለውን ሀያል የሆነ ፈላስፎችን ያስጠና ሰው ነው። ሶክራቲስ ማለት ወደፊት ደግሞ ስታመጡት የነ ሴኔካ፣ የነ ማርከስ ኦሬሊየስ፣ የነ ኤፒክቴደስ፣ የነ ዜኖ ብዙ አይነት ሀያል የሚባሉ የስቶይክ ፈላስፎችን ሁሉ በከባድ ሁኔታ ተጽዕኖ የፈጠረ ሰው ነው። በትህትና ጫፍ ለኔ እንደ ሶክራቲስ እላይ ያለ ማንም የለም። ምክንያቱ ምንድን ነው? 2500 ዓመት በፊት ጥበበኛው ማን ነው ብለው ግሪክ ውስጥ ይጠይቁ ነበርና ብዙ ጊዜ ግሪክ ውስጥ የተለያዩ ፈጣሪዎች አሉ። ኦኬ ጋድ ኦፍ ዲስ ምናምን የሚባሉ አንደኛዋን ኦራክል ሄደው ዳይሬክትሊ ከፈጣሪ ጋር ግንኙነት አላት ተብላ የምትታወቅ ትንቢት ተናጋሪ ነችና ሶክራቲስ ነው ትላለች። ሶክራቲስ ይህንን ነገር ሲሰማ እኔ ብዙ የጎደለኝ ብዙ የማላውቀው ብዙ መስራት ያለብኝ ነገሮች እንዳሉ እማውቅ ሰው እንዴት አድርጌ ነው ጥበበኛ ተብዬ የምጠራው? ይሄ ሊሆን አይችልም ብሎ በጊዜው የነበሩ ፖለቲሻኖችን፣ ፖኤትሶችን፣ ክራፍትስመኖችን እነዚህ የእጅ ሙያም የተለያየ እውቀትና ገጣሚዎችም አርቲስቶችንም ፖለቲሻኖችንም ሁሉንም በሄዶ ከነሱ ጋር ዲስከሽንና ዳያሎግ ያደርግና አይ እውነትም እኔ ነኝ ጥበበኛው፣ ምክንያቱም እኔ እርግጠኛ አይደለሁም በማውቀው ነገር ላይ ሁሉ ጊዜ ለማወቅ እጥራለሁ፣ የማላውቀው ብዙ ነገር እንዳለ አውቃለሁ። ይሄ ነው እንግዲህ ትህትና ጫፍ ማለት ለኔ ይሄ ነው። በተአምር እርግጠኛ አይደለሁም፣ እኔ የማውቀው አለማወቄን ነው። ራሴን ለማወቅ እፈልጋለሁ። ህይወቴ ላይ ሁሉንም ነገር ኤግዛምን አደርጋለሁ፣ ፈትናለሁ፣ ፈትሻለሁ፣ በትናለሁ። በደንብ አድርጌ ለማወቅ እፈለሳሰፋለሁ። በዚህ ምክንያት እውነትም እኔ ነኝ አዋቂው፣ ምክንያቱም እርግጠኛ ስላልሆንኩኝ ይላል። ስንቶቻችን ነን ይህንን ነገር የምናደርገው? ትንሽ ነገር ስናውቅ ትንሽ ነገር ሲኖረን እላይ ተኮፍሰን ፀሐይ በእኛ ዙሪያ ካልዞረች የምንለው ስንቶቻችን ነን? ይሄ በተለይ ችግር ካለበት አካባቢ ችግር ካለበት አገርና አህጉር የምንመጣ ሰዎች ወይም እውቀት ብርቅ ከሆነበት አካባቢ የምንመጣ ሰዎች የሆነ ማዕረግና የሆነ ሰርቲፊኬት ሲኖረን ወይ ገንዘብ የተወሰነ ሞር ሲኖረን ሰው ሁሉ በእኛ ስር ያለውን ሰው ሁሉ መጨቆንና መጫን እንፈልጋለን። በጣም ይሄ ዴንጀረስ ነው። አሁን እኛ የምንኖርበት ከተማ አንድ ኮንስትራክሽን የሚሰራ ልጅ ምን ብሎኛል? እኔም ስራዬ እንዳንተ ከቀዘቀዘ እንደዚህ ሶሻል ሚዲያ ላይ ምናልባት መጥቼ ሰው ለማነቃቃት ሞክራለሁ። እኔ በኮንስትራክሽን ጥሩ ብር እየሰራው ቆንጆ ኑሮ እየኖርኩ ነውና አንተ የምትለው ነገር ምንም ለኔ አይጠቅመኝም። ያንዳንድ ሰው አፍ ሲከፈት እኮ ያለ ምንም መሰናከል ነው አይምሮ የሚታየው። እና ይሄንን ነገር እባካችሁ የኖቤል ፕራይዝ ዊነሮች the 100 most influential የሚባሉ ሰዎችን እየሰማን ከነሱ የሚጠቅመን ነገር ኤክስትራክት አድርጎ አውጥቶ ህይወታችን ላይ የሚጠቅመውን ነገር አፕላይ እንደማድረግ ከምንም ከማንም ምንም ነገር አንፈልግም ማለት በተለይ ትንሽ ዕውቀትና ትንሽ ገንዘብ ሲኖረን አደገኞች ነን። በተለይ በስራችን ያለ ቤተሰብ በስራችን ያለ ምናልባት መስሪያ ቤት ማስተዳደር ከሆነን በስራችን ያሉ ሰራተኞች መሪም ደረጃዎች በጣም በተለያየ ጊዜ የምናያቸው መሪዎችም አሉ። ትንሽ ዕውቀትና ትንሽ ማዕረግ ወይም ደግሞ ገንዘብ አደጋ ነው። ከሶክራቲስ መማር ያለብን እኛ ሁሉ ጊዜ ብዙ ማናውቀው ነገር እንዳለ ራሳችን ላይ መስራት እንዳለብን ለማወቅ ለመጠየቅ የሚነሳ ትውልድ መሆን አለብን። ሶክራቲስ በሚያሳዝን ሁኔታ በሞት ፍርድ ተፈርዶበት ነው የሞተው። ትዕግስት ኖሯችሁ ለምትሰሙ ሰዎች ትንሽ ስለ ሶክራቲስ ልበላችሁ። 2500 ዓመት በፊት እንደዚህ አይነት ነገር ከተባለ በኋላ የግሪክን ወጣቶች በደንብ አድርጎ በማየት እንዴት ሲወርድ ሲዋረድ የመጣ ብዙ አስተሳሰብና ብዙ አይነት ኮተቶችን ይዘው እንዲሁ በደመነፍስ እንደሚኖሩ በማየት ኢንሄሪት ያደረጉት ብዙ ነገሮች እንዳለ በማየት ከዛ ውጪ በሶሻል ፕሬሸር ወይም በማህበረሰቡ ጫናና ፕሬሸር ብዙ ነገር እንዲሁ በግምት እንደሚያደርጉ በማየት ከዛ ውጪ እምነታቸውም ቢሆን ጠንካራ የሆነ ያልተፈተነ ያልተፈተሸ ስለሆነ ጠያቂ ትውልድ ይሁን ቤታችሁን
አሸዋ ላይ መስራትና ጠንካራ አድርጎ አምናችሁበት ተረድታችሁት ጠንከር ያለ እውቀት ኖሯችሁ የምትሰሩት ቤት ጠንካራና ዘላቂ ይሆናል። ስለዚህ ጠያቂ ትውልድ ሁኑ ብሎ ወጣቱን በደንብ አድርጎ በመጠየቅ አሁን ድረስ the Socratic method ይባላል። ይሄ የአእምሮ ችግር ላለባቸው የኮግኒቲቭ ቢሄቪራል ቴራፒዎች ይህንን የሶክራቲክ ሜተድ ነው የሚጠቀሙት። ሳይንስ በተለያየ ጊዜ ቲዮሪዎችና ሃይፖቴሲሳቸውን በሶክራቲክ ሜተድ ነው ዲዛይን የሚያደርጉት። የሊጋል ሲስተሙን በሉ የትምህርት ቤቶችም የተለያዩ ኢንስቲትዩሽኖችም ስለ ክሪቲካል ቲንኪንግ ሲነሳ ሶክራቲክ ሜተድ በመጠቀም የሚያስብ የሚፈትን የሚፈትሽ ትውልድ ለማድረግ ያንን ሜተድ ይጠቀማሉ። ይህንን ነገር የማታደርጉ ከሆነ ቤዚክሊ በመሰለኝና በደሳለኝ የምትኖሩ ከሆነ ትንሽ ማዕረግና ትንሽ ገንዘብ ሲኖራችሁ በጣም የምትኮፈሱ ከሆነ ብዙ ሰው የምትጫኑ ከሆነ በተለይ ቤተሰቦቻችሁን የሀገራችሁን ሰው የምትጫኑ ከሆነ ይሄ ትምኪት እላይ ሲደርስ ነው። ትህትናን ከሶክራቲስ መማር አለብን። የሚጠይቅ የሚፈትን የሚፈትሽ ትውልድ መሆን አለበት። ዳትስ ኦል። እሱ ያንን ብቻ ነው ሲያደርግ የነበረው። ይሄ ሁሉ አመት አልፎ 2500 አመት አልፎ ዛሬ ድረስ ይሄ ሁሉ ሀያል የሆኑ ፈላሶች የሚያነሱት ሰው እንዴት ተደርጎ ተገደለ? በጣም ነው የሚያሳዝነኝ የሚያስቆጨኝ። ምክንያቱም in a perfect world ይሄ ሰው በጣም ለዓለም ህዝብ የሚተርፍና የሚበቃ ምርጥ ጭንቅላት ያለው 500 አመት ቢፎር ክራይስት የነበረ ሰው ነው። እንደዚህን አይነት ሰው ግን ያው ስለ ዲሞክራሲም ያነሳል። ሰው ዝም ብሎ እንዴት ነው መብት የሚሰጠው? ማወቅ አለበት፣ መመርመር አለበት፣ መጠየቅ አለበት። ይሄንን ሁላ የሚቃወም ሰው ነው። ይሄ እንግዲህ አሜሪካም አውሮፓም ካያቸው አሁን አንዳንድ መሪዎችን እንዲሁ 18 አመት ስለሆነው እንዲመርጡ መብት እየተሰጣቸው እንደምናያቸው ነው። ትልልቅ ቦታ ላይ የተቀመጡ መሪዎች እነዚህ ሰዎች የመረጧቸው ሰዎች ናቸው እንጂ የሚያስብ የሚጠይቅ የሚፈትን የሚፈትሽ በደንብ ብዙ ነገሮችን አንደርስታንድ የሚያደርግ ሰው መምረጥ ቢችል ኖሮ የሚያውቁና በጣም ምርጥ ጭንቅላት ያላቸው ሰዎች ብቻ አስተዳደር ቦታ ላይ ይሆኑ ነበር። ይሄንንም ይቃወም ነበር። ኤኒዌይ የወጣቱን አስተሳሰብ በመበከል ካሉት ፈጣሪዎች ሁሉ ሌላ ደግሞ ፈጣሪ ሊያስተዋውቅብን ነው ብለው በመፍራት ይሄ እንደልባቸው የሚገሩት የሚገፉት የሚጫኑትን ትውልድ ጠያቂ እንዲሆን እያረገባቸው ስለነበረ በክስ ከሰውት ከዛ በኋላ ጊልቲ ወይም ደግሞ ጥፋተኝነት ሆኖ ሲገኝ በኋላ በሁለተኛ ትራያል ምን አይነት ፍርድ እንዲፈረድበት ትፈልጋለህ ሲሉት እኔ እኮ ለግሪክ እንደ አትሌቶች እንደ ዋሪየሮች ትልቅ ስራ የሰራው ሰው ነኝ፣ የነሱ አይነት ክብር ነው የሚገባኝ ብሎ የበለጠ አናዷቸው ሄምሎክ የሚባል ፖይዝን ወይም መርዝ ሰጥተው በእሱ አጠጥተው ነው የገደሉት። ኢቭን ከዛ በፊት የማምለጡላ ቻንስ አግኝቶ ነበረ። እሱ ግን ማምለጡን አልፈለገው። ምክንያቱም የሚያምንበት ወጥ የሆነ ፕሪንሲፕል አለው፣ የራሱ የሚተዳደርበት መርህ አለው። ያንን ነገር ኮምፕሮማይዝ ማድረጉን በጭራሽ አልፈለገውም። ይሄ ነው እንግዲህ አሁን የሶክራቲስ ፕሪንሲፕሎች አሉት፣ ኦኬ መርሆች አሉት። ሶ የማያውቅ ሰው መሀይም የሆነ ደንቆር የሆነ ሰው ክፋትና መጥፎ ነገሮች ያደርጋል የሚለው የሞራል ካራክተር ወይም ደግሞ የሞራል ካምፓስ የሌለው ሰው ነው። ያ ማለት ምን ማለት ነው? ስለ ሞራል ካራክተር የሚያወራው ስለ ፍትህ፣ ስለ ግብረ ገብነት፣ ስለ ጥበብን፣ ስለ ድፍረትን፣ ስለ እውቀትን እነዚህ ነገሮች ፐርሰናል ካራክተር የሚባለው ነገር ዲቨሎፕ ለማድረግ የሚደረግ ሂደትና ስራ ነው። ሰው ራሱን በደንብ አድርጎ ምን ይላል? እኔ ማውቀው አለማውቄ ነው፣ ራሴን ለማወቅ እጥራለሁኝ። ሁሉም ነገር ተቀብዬ ተሸክሜ ያለውትን ነገር በሙሉ ኤግዛምን በማድረግ በመፈተን በመፈተሽ በመመርመር ራሴ ላይ በደንብ አድርጌ እሰራለሁ። ያንን ሞራል ካራክተር የሚለውን ፐርሰናል ትሬትስ የሚባለውን ካራክተሩ ኦኬ ባህሪው፣ ማንነቱ፣ ስብዕናው እነዚህን ነገሮች ማወቅ ወሳኝ የሆነ ነገር ነው። ያወቅነውን ነገር ግን በድፍረት ማድረግ ግዴታ አለብን። ከሬጅ ደግሞ ብቻውን ያለ ጥበብ ከሆነ ምናልባት መጥፎ ነገር ልናደርግ እንችላለን። ስለዚህ ድፍረታችን ላይ ፍትህን እያስገባን ፍትህ የምናደርገውን ደግሞ በጥበብ መሆን አለበት፣ በሪዝንና በራሽን መሆን አለበት። ይህንን ነገር እያደረግን ፐርሶናሊቲያችን ላይ ማንነታችን ላይ ስብዕናችን ላይ የምንሰራ ከሆነ ራሳችንን በየጊዜው አፕዴት እያደረግን አፕግሬድ እያደረግን መልካም ሰው ለመሆን ብዙ በጎነትን መልካምነትን የምንለማመድ ከሆነ መጥፎ ነገር የማድረግ ቻንሳችንን ዜሮ እናደርጋለን ብሎ ወጣቱን ማህበረሰቡን ለመጥቀም የተነሳ የግሪክ ፈላስፋ ነው። ይሄንን ምርጥ የሆነ ሰው ነው የገደሉት። አሁን እንግዲህ የዛሬው 300-400 ዓመት ደግሞ የመጡ ከሱ የሚቃረን ሐሳብ ያላቸው ከጣሊያን እንደ ኒኮሎ ማኪያቬሊ
ጀርመን ደግሞ ፍሬድሪክ ኒቼ ያሉ በጣም የምወድና ማደንቃቸው እነዚህ ሀሳቢዎች ናቸው። ከሱ የሚቃረን ነገር ነው ያላቸው። ምክንያቱም ሶክራቲስ ሁሉም ነገር በሪዝንና በራሽን ነው መሆን ያለበት፣ በምክንያት ነው መሆን ያለበት። ሁሉንም ነገር ከመሰለኝና ደሳለኝ ውጡና ራሳችሁን በደንብ ወቁት፣ ራሳችሁን በደንብ ተረዱት። በምክንያት ስሜታችሁን እየተረዳችሁ እየተቆጣጠራችሁ ወደፊት መሄድ አለባችሁ ነው የሶክራቲስ ይሄን ምርጥ የሆነ ሀሳብ ምርጥ በሆነ ዓለም ላይ ቢሆን ኖሮ ቀላል ነበረም። አንፎርቹኔትሊ የምንኖርበት ዓለም ምርጥ ዓለም አይደለም፣ ብዙ ኮተቶች አሉ። ስለዚህ ለሱ ደግሞ የሚጠቅመን መጥፎ የሆኑ ሰዎችስ እንዴት ነው የሚያስቡት፣ ምን አይነት ቴክኒክና ቱል ነው የሚጠቀሙብን የሚለው ነገር አንደርስታንድ ማድረግ የምትፈልጉ ከሆነ ኒኮሎ ማኪያቬሊንና ፍሬድሪክ ኒቼንም አንደርስታንድ ማድረግ አለባችሁ ብዬ ገምታለሁ። ከዚህ ሰው ጋር የሚቃረን ይምሰል እንጂ አንዳንዴ ፓራሌል የሆኑ ነገሮች ናቸው ለእኔ። እሱን ማወቅ የምትፈልጉ ከሆነ ወደፊት ሰራላችኋለሁ። ሶክራቲስ ትህትናን ያስተማረን፣ ትህትናን እንማር። ስላዳመጣችሁን ከልብ አመሰግናለሁ። ታንክ ዩ። I'd say one of the strongest mental frames that has gotten me through my hardest times is thinking this will be the story that I will one day tell. And that means the harder it is, the bigger the dragon, the more epic the story, and by consequence, the more epic the hero. Winners define themselves by what they made happen, and losers define themselves by what happened to them.